የወይዘሮ ሜላት ጉዳይ እንደቀጠለ ነው። እንግዲህ ምርመራው ወይዘሮ ሜላት እንግዲህ በደረሰባት አደጋ እስካሁን ድረስ ራሷን ስታ ሆስፒታል እንደተኛች ናት። አልነቃችም ማለት ነው። እስካሁን ልትነቃ አልቻለችም። ወይዘሮ ሜላት እንግዲህ ባዩሽ ባደረሰችባት አደጋ እንግዲህ ብዙ ደም ስለፈሰሳት ልትነቃ አልቻለችም። እንግዲህ ሜላት ደም ልገሳ ያስፈልጋታል፣ ብዙ ደም ስለፈሰሳት ደም ያስፈልጋታል ብላ እንግዲህ ለአቶ መስፍን ስትነግረው አቶ መስፍን እንግዲህ በጣም ነው የተደናገጠው። ይህንን ስትለው ማለት አልገባኝም፣ ሜላት ከዚህ በኋላ አትነቃም ማለት ነው ብሎ እንግዲህ አንገቱን ደፍቶ እያለቀሰ ሀኒቾም እንግዲህ እናቴ አትድንም ወይ እያለች እንግዲህ በጣም እያለቀሰች ነበረ። እንደዛ ማለት ሳይሆን ብዙ ደም ስለፈሰሳት ደም ያስፈልጋታል፣ ተመሳሳይ ደም መፈለግ አለብን ብላ እንግዲህ እኛም በብዙ ሆስፒታሎች እየፈለግን ነው፣ ግን ልናገኝ አልቻልንም የሷን አይነት ደም እያለች ነበር። እንግዲህ ዶክተሯም ራሷ ያለው እንግዲህ ተመሳሳይ ያለው አማራጭ ደም እንግዲህ የምናሴ ነበር። የምናሴ ደምና የሜላት ደም አንድ አይነት ነው። ግን ደግሞ ነገሩ ምናሴ ለራሱ ህመምተኛ ስለሆነ ደሙ አነስተኛ ነው፣ አይቻልም ብላ እንግዲህ ዶክተሯ ስትነግራቸው በጣም ተደናገጡ። ሀኒቾም አለቀሰ። ምናሴም ለእናቴ ያልሆነ ጥቅር ብሎ ይቅር እለግሳለሁ ብሎ እንግዲህ እምቢ ብሎ ነበር። ሀኒቾ ተቆጥታ አስወጣችው። እንግዲህ አቶ ኖላዊም እኔ እለግሳለሁ ብሎ ሲላትም አይሆንም አባዬ አንተና የኔማ አንድ አይነት ነው ብላ እንግዲህ ሀኒቾን በጭንቀት እያለቀሰች ሁሉም ነበር በጣም የተጨነቁት። ያለው አማራጭ እንግዲህ አንድና አንድ አሲር ነበረ። አሲር እንግዲህ ተመርምሮ አንድ አይነት ከሆነ ደግሞ መለገስ አለበት ተብሎ እንግዲህ ኖላዊ እና ሀንዬ ብለውት ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኢክራም ቲዩብ ቤተሰብ አድማጭ ተመልካች ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። ኖላዊቶች እንግዲህ ምርመራው እንደቀጠለ ነው። ወይዘሮ ሜላት እንግዲህ ባዩሽ ባደረሰችባት አደጋ እስካሁን ድረስ ልትነቃ አልቻለችም። እንግዲህ ብዙ ደም ስለፈሰሳት ሜላት እንግዲህ ያው ራሷን ስታለች። ለወርም ሆነ ለ15 ቀን እንግዲህ ራሷን ማስታወስ አትችልም ተብላለች። እንግዲህ ወይዘሮ ሜላት ይህንም እንግዲህ ያው ብዙ ደም ስለፈሰሳት ነበረ ማለት ነው። እንግዲህ ደምም ተለግሶላታል። ከዛ በኋላ ደግሞ ለትንሽ ጊዜ ያክል ማስታወስ አትችልም ተብሏ። እንግዲህ አቶ መስፍንን ያስደነገጠው ነገር እንግዲህ ግራ ያጋባው ነገር ደም ከተለገሰላት በኋላ እንዴት እንደዚህ ትሉኛላችሁ? ቀድማችሁ ለምን አልነገርሽኝም? ብሎ እንግዲህ አቶ መስፍን በጣም ግራ ተጋብቷል በሜላት ጉዳይ። ለምንድን ነው ይሄን ነገር ደም ያስፈልጋታል ብላችሁ ደም ተለገሰላት፣ ግን አሁን እንዴት ነው ለትንሽ ጊዜ ማስታወስ አትችልም የምትሉ ብሎ እንግዲህ በጣም ግራ ተጋብቷል። ወይዘሮ ሜላት እንግዲህ ባዩሽ ባደረሰችባት አደጋ ምክንያት እንግዲህ ብዙ ደም ፈሷታል፣ ደም ያስፈልጋታል ተብላ እንግዲህ ያው የሷ አይነት ተመሳሳይ በሆስፒታል ሊገኝ ስላልቻለ ብዙ ሆስፒታል ተደውሎ ቢጠይቅ ሊገኝላት አልቻለም። ምናሴ ነበር። ምናሴ ደግሞ ለራሱ ህመምተኛ ስለሆነ መለገስ አይችልም፣ ደሙ አነስተኛ ነው ተባለ። እንግዲህ ሌላ አማራጭ ሁላቸውም ሰላምዬም ለግስ እንጂ ለኔ እኮ እናቴ ብዙ ነገር ስታደርግ ነበር እያለች እንግዲህ አቶ መስፍን አንገቱን ደፍቶ እያለቀሰ ነበር። ሀኒቾም እናቴ መሞት የለባትም እያለች እንግዲህ ሁሉም በጣም ነው የሚያሳዝኑት፣ እያለቀሱ ነበረ። እንግዲህ አንድ ያለው አማራጭ አሲር ነበር። አሲር እንግዲህ ደምህ ከሜላት ጋር ተመሳሳይ ተሆነ፣ ከማዬ ጋር ደምህ ተመሳሳይ ተሆነ ደም መለገስ አለብህ ብላ እንግዲህ ሀኒቾ እና አቶ ኖላዊ ነገሩት። እሺ ብሎ እሱም ሲመረመር እንግዲህ ከሌላም ነገሮች ነጻ ስለሆነ እና ደግሞ ከሜላት ጋር ተመሳሳይ መሆኑን ሲነገር እንግዲህ አሲር እንግዲህ አይ እኔ ምርመራው ላይ እሺ ብላችሁም፣ ግን ለዚህ ለሴትዮ በጭራሽ ደም ልለግስላት አልችልም። የእጇን ያገኘችውና ፋዘር በቀደም ሲታመም በገንዘቧ ስትመጻደቅ የነበረ ሴትዮ ናትና እንደዛ በሰው ህይወት ላይ እንደዛ ሞት አፋፍ ላይ ላለ ሰውዬ በገንዘቧ ስትመጻደቅ የነበረ ሴትዮ ናትና፣ ስለዚህ ሁሉም የስራዋን ያገኘችው የእጇን ነው የዘራችውን ነው እያጨደች ያለችውና ደም እኔ ለሷ ልለግስ አልችልም በጭራሽ። ክፉ ሴት ናት፣ ይቺ መጥፎ ሴት ናት። በገንዘቧ ብቻ ነበር ስትመጻደቅ የነበረው።
እስኪ ገንዘቧ ያዲናት ብሎ እንግዲህ በጣም አስተማሪና ቁም ነገር አዘል ነው። በነገራችን ላይ የዛሬው ድራማቸው እኔ በጣም አስደስቶኛል ማለት ነው። ምክንያቱም በጣም አስተማሪና ቁም ነገር ነው። እንግዲህ አቶ ኖላዊ በታመሙ ሰዓት በዚያን ሰዓት እንግዲህ ሆስፒታሉ እንግዲህ የገንዘብ ጭማሪ እንትንስ በትዕዛዝ ቢሰጥባቸውም እንግዲህ ሀና ናት ብላ ገንዘቤን አልሰጥም፣ እንደዛ ኖላዊ ታሞ ሞት አፋፍ ላይ ሆኖ ገንዘቤን አልሰጥም ብላ እንግዲህ ስትመጻደቅ ነበር ሜላትና። ዛሬ እንግዲህ ያችን አቶ ኖላዊ የተኛባትን አልጋ እሷም ተኛችባት ማለት ነው። ስለዚህ ገንዘቧ ያድናት ብሎ እንግዲህ አሲር በጣም አስተማሪ እና ቁም ነገር አዘል ነው የዛሬው ድራማ። ዋው ብያለሁ እኔ። እንደዚህ አስተማሪ ነገር ሲገኝ በጣም ደስ ይላል። ለህብረተሰቡ አስተማሪ ነገርን ሲያስተላልፉ ደስ ይላል በጣም ማለት ነው። እና አሲር እንግዲህ ለዚህ ለመጥፎ ሴትዬ ላስተላልፍ አልችልም፣ ደሜ ልለግስ አልችልም ብሎ እንግዲህ ጥሏቸው ሲሄድ አንገታቸውን ደፍተው ሰላምዬ እንግዲህ እናቴ ልትበቀላት ነው ማለት ነው ብላ እንግዲህ ሁላቸውም አንገታቸውን አቀርቅረው ነበረ ያለቀሱት። አቶ መስፍን እንግዲህ ውጭ ወጥቶ እባክህ ልለምንህ፣ እባክህ ለእሷ ሳይሆን ለእኔና ለልጆች ስትል እባክህ፣ እሷ ተሞተች እኮ ልጆቼ ይጎድብኛል፣ የምንጎዳው እኛ ነን ብሎ ቢለምነውም አይ እንግዲህ ገንዘብ አላት አይደል፣ ገንዘቧ ያድናት ብሎ እሺ እንግዳስ ኖላዊን እኮ ያሳከምኩት እኔ ነኝ ሲለው እና ታዲያ በፋዘር ባሳከምከው ውለታ መልስ እያልከኝ ነው ብሎ እንግዲህ እሱም መለሰለት። ከዛ በኋላ በቃ ሁሉም ቢለምኑት እሺ ሊል አልቻለም። ሀኒቾ መጣ እንግዲህ ያው እሱም በእርግጥ የሴትየዋን ክፋት ቢረዳም ግን ደግሞ ሀኒቾን ስለሚወዳት እና ስለሚያፈቅራት ሀና እንግዲህ አንድ እናቷ ናት እና ትቀየመኛለች ብሎ ሲጨነቅ ነበር። ሀናም ደግሞ በሁሉም ነገር ላይ ሚዛናዊ ስለሆነ የምታወራው የምትናገረው ያው ሚዛን ባለው ነገር ስለሆነ እሷም ተረዳችው። ትክክል ነህ ያልከው ነገር እኔ አንተ በተናገርከው ነገር ሊከፋኝ አይችልም ብላ እንግዲህ እውነቱን ነግራው ነው የሄደችው። እሱም ደግሞ ያው ለሀኒ ብሎ እሷን ስለሚወዳት ስለሚያፈቅራት እንግዲህ ለሀኒቾና ለሰላም በዛን ሰዓት እንግዲህ የአቶ ኖላዊ ሲታመሙ ምናሴና ሰላም እየነበሩ እንግዲህ ብር አዋጥተው አባታቸው ያሳከመውና ለነሱ ብሎ እንግዲህ ደሙን ለግሶላቸዋል ማለት ነው። በጣም ደስ ብሏቸዋል ይህንን ስላደረገ እና እንግዲህ ወይዘሮ ሜላት እንግዲህ ደሙ ከተለገሰላት በኋላ ለምንድን ነው አትነቃም የተባለችው? ይህንን ነገር እንግዲህ አቶ መስፍን ግራ አጋብቶታል። እንግዲህ ለወር ወይም ደግሞ ለሳምንት ለ15 ለ3 ሳምንት ያክል ሜላት ራሷን ማስታወስ አትችልም፣ ምንም ነገር ማስታወስ አትችልም ተብሏል። ማስታወስ አለባት፣ እርግብ መያዝ አለባት። እንግዲህ እሷ አላስታወሰችም ማለት ባዩሽ እንግዲህ ትመጣና የሀኒቾን ጉዳይ እንግዲህ ያው ሌላ ነገር ደግሞ ከስተጀርባ ሴራዋን ትጎነጉናለች ማለት ነው ማለት